ኢየሱስ ክርስቶስ እየን ነብይ ነው ኢየሱስ ነብይ ነው የሚል ትምህርት ካለ ይሄ እንግዳ ትምህርት ነው ኢየሱስ ፍጡር ነው የሚል ካለ ይሄ እንግዳ ትምህርት ነው ኢየሱስ ሁሉን ቻይ አምላክ ሊባል አይገባውም የኃጢአት ስርየት በሱ አይገኝም የሚል ካለ ይሄ እንግዳ ትምህርት ነው በእንግዳ ትምህርት እንዳንወሰድ በሃይማኖት ጸንተን ልንቆም ይገባናል እንግዲህ ወገኖቼ ኢየሱስ ክርስቶስ አምላክ ስለመሆኑ ብዙ ጥቅሶች አሉ አንዲት ጥቅስ ተመልክተን ወደ ቀጣዩ ክፍል ደግሞ እንሄዳለን የቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል አንደኛ ተሰሎንቄ ምዕራፍ 3 ቁጥር 11 ላይ አምላካችንና አባታችን ራሱ ጌታችን ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቀና ይላል አምላካችንና አባታችን አለው ኢየሱስ ክርስቶስ አዎ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው ቀደም ተናግሬዋለሁ እውነተኛ አባት ልጁ ሲራብ ያበላዋል ሲጠማ ያጠጣዋል ሲያዝን ያጽናናዋል ሲጨነቅ አይዞ ብሎ ይደግፈዋል ኢየሱስ ክርስቶስ እውነተኛ አባት ነው በጥብርያዶስ ባህር ለ5000 ሕዝብ 5 እንጀራ ባርኮ 2 ዓሣውን አበርክቶ መግቧል እውነተኛ አባት ነው ያዘኑትን አጽናንቷል ለቅሶ ቤት ሄዶ ማርያምና ማርታን አይዟችሁ ብሎ እንባቸውን ከፊታቸው ላይ አብሷል አባት ነው ጌታ ወገኖቼ ዛሬም ከክርስቶስ እቅፍ ባካችሁ አትውጡ ከሱ በቀር አባት የለም ከሱ በቀር እንባን የሚያብስ የለም ከሱ በቀር ገበናችንን የሚሸፍን ስብራታችንን የሚጠግን ጭንቀታችንን የሚያጸና ከክርስቶስ ኢየሱስ በቀር ማንም የለም ለዚህ ነው እኮ በመጽሐፍ ቅዱስ ጌታ ከፊት ሁሉ ላይ እንባን ያብሳል የሕዝቡንም ስድብ ከምድር ሁሉ ያስወግዳል ተብሎ የተጻፈው ኢሳይያስ 5:8 ላይ አው ዛሬም የተጨነቃችሁ ያዘናችሁ ተስፋ የቆረጣችሁ በበሽታ የተያዛችሁ አግኝታችሁ ያጣችሁ ከብራችሁ የተዋረዳችሁ ቤታችሁ ሰላም ያጣችሁ ኑሮ ፊቷን ያዞረችባችሁ በተሰነጠቀ ዓለት ውስጥ የማለፍ ያህል የኑሮ መንገድ የጠበበባችሁ ግዴለም ወደ ክርስቶስ ኢየሱስ ተጠጉ ስሙን ጠርታችሁ ተማጸኑ ለነፍሳችሁም ለስጋችሁም እውነት እላችኋለሁ እውነተኛ በረከትና ጸጋን ከርሱ ታገኛላችሁ ለዚህ ነው እኮ መጽሐፍ ቅዱስ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለእናንተ ያስባልና የተባለው ስለ ጌታ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 ጀምሮ ስናል የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት በማ በክርስቶስ ኢየሱስ ለምን ከአባትም በላይ አባት ነው አባታችንና አምላካችን ኢየሱስ ክርስቶስ ተብሎለታል እውነተኛ አባት ነው